እዚህ መሰረታዊ ችግሮች ምንድናቸው ይተቆራል አንዱ መሰረታዊ ችግር የታሪክ ችግር ነው ከኮሎኒያሊዝም አንፃር ጀምሮ የጥቁር ታሪክ እየተዛባ የተጻፈ ነው ጥቁር ህዝብ በአብዛኛው በኮሎኒያሊዝም ከፖስት ኮሎኒያላይዜሽን በኋላ ንብረቱ ሀብቱ ቅርሱ ተዘርፎ በተለያየ ዓለም በኮሎኒያሊስቶች ሀገር ውስጥ ነው ያለው ኢትዮጵያን የተመረጠችበት ምክንያት ወደ 14 ቢሆኑ ምክንያቶች ቀርበው የአፍሪካን ቅርስ ለማስመለስ አገሮች ባይላተራል የሆነ የሁለትዮሽ ድርድር ያያረጉ ብዙ ቅርሶቻቸውን በማስመለስ ላይ ይገኛሉ ሄሪቴጅ ሴንተር እዚህ ግሎባል ብላክ ሚውዚየም ኢትዮጵያ ላይ እንዲሰራ ነው ዋናው ዓላማችን ግሎባል ብላክ ሚውዚየም መገንባት ነው ሚውዚየሙ የተዘረፉ ቅርሶችን ዲስፕሌይ የሚደረግበት ነው አንዱ አገሮች ነፃ ወጡ ይባል እንጂ ነፃ መውጣታቸው የተረጋገጠ ሆኖ ያየነው ቅኝ አገዛዙ ቀጥሏል ብለን ነው እኛ ምናምን ከዚህ ከኒዮ ኮሎኒያል ሜቶዱ በሜቶዱ ነው የምታየው እንግዲህ ስልቱ ነው የተቀየረው ኢትዮጵያ እንደ ካታሊስት ሆና የጥቁር መነቃቃት ሌላ ስኬል ይዞ ከፓን አፍሪካኒዝም የቲዮሪዝም ብሎ የቲዮሪ ሳይሆን ከዛ ባለፈ ነው ይሄድ ነው የጥቁር ህዝብ ታሪክና ትርክት የኮሎኒያል ትርክት ነው ኮሎኒያል ትርክት ደግሞ የገዢው ኃይል የራሱን ታሪክ የጻፈው ነው ሌሎች ሀገሮች እንደ ኢትዮጵያ የነበሩ ሀገሮች ነገር ግን በኮሎኒያሊዝም ምክንያት እነዚህ ሴቶቻቸው ጠፍተዋል ስለዚህ ኢትዮጵያ ሊቪንግ ዊትነስ ናት ለነሱ ጤና ይስጥልን የጋዜጣ ፕላስ ተከታታዮቻችን ይሄ ዲፕሎማሲ ሳምንት ነው የዛሬ እንግዳችን አቶ ያለው ከበደ ይባላሉ አቶ ያለው ከበደ በአሁኑ ወቅት የጥቁር ህዝቦች የታሪክ የትምህርትና የቅርስ ማዕከል የህዝብ ግንኙነትና የፓርትነርሺፕ ኃላፊ ናቸው ከዛ ኃላፊነት በፊት በእንግሊዝ ሀገር በለንደን ዩኒቨርሲቲ የአፍሪካን ስተዲ ለረጅም ዓመት አስተምረዋል እንግዳችን ስለሆኑ አቶ ያለው እናመሰግናለን እኔም በጣም አመሰግናለሁ መልካም ምናልባት አሁን ቅድም ከተከስኩት አንፃር የዚህ የጥቁር ህዝቦች የታሪክ የትምህርትና የቅርስ ማዕከል ኢትዮጵያ ውስጥ ተቋቁሟል ምናልባት አንድ አመትም አልፎታል አንድ አመቱም ተከብሮ ነበርና ምናልባት ማዕከሉ ከተመሰረተ አንድ አመት ሆኖታልና አላማዎች ይኖርታል ከዛ አንፃር ምን አይነት ስኬቶችን አሳካ ሂደቱ ምን ይመስላል አመሰግናለሁ እንደሚታወቀው የፓን አፍሪካኒዝም የተመሰረተበትና ኢትዮጵያ ለፓን አፍሪካኒዝም መጎልበት ከመጀመሪያ ጀምራ በጣም ከፍተኛ አስተዋጽኦ ያደረገች ናት ይህን መሰረት በማድረግ በዩናይትድ ኪንግደም ለብዙ አመታት እንደመቆየቴ ለ34 አመት እዛ ከሚኖሩ ጓዶች ጋር በዚህ በአፍሪካ ጉዳይ ብዙ ጥናቶች ውይይቶች እናደርግ ነበር የአፍሪካ እንዴት ነው ከድህነት የምትወጣው የአፍሪካ በአውሮፓውያን ተጽዕኖ ስር እስከመቼ ነው የምትቆየው ስለዚህ አፍሪካውያን ራሳችን ማግኘት አለብን በሚል በጣም ብዙ እንቅስቃሴ ላለፉት 30 አመታት በለንደንም በአሜሪካም በተለያዩ አካባቢዎች ይካሄዱ ነበር በዚህ ሂደት ውስጥ እኔም እና ጓደኛዬ አቶ ጸጋዬ ጫማ ይባላል እሱም እንደዚሁ ለንደን የሚኖር ነው በየአመቱ የጥቁር ካርኒቫል በዓላት የጥቁር ኢሾዎች ላይ ብዙ እንቅስቃሴዎች ሲካሄዱ እንሳተፍ ነበር ስለዚህ በዚህ ሂደት ብዙ ወዳጆች አፈራን በአካዳሚክ ሰርክሉ እኔ ዩኒቨርሲቲ ኦፍ ለንደን አፍሪካን ስተዲስ ውስጥ ነበር የአፍሪካን ባህልና እሴቶች ዙሪያ ላይ ነው ምርምር ማድረገው ዛም አማርኛ ቋንቋና የኢትዮጵያን ስነ ጽሁፍ ካልቸር ቋንቋ አስተምር ነበር በዚህ ሂደት ውስጥ ከሌሎች አፍሪካውያኖች ጋር በመገናኘት የአፍሪካ የጠቅላላ ፓን አፍሪካኒዝም ብቻውን ሶሉሽን አይሆንም በአለም ላይ ያሉ ጥቁር ህዝቦችን ማሳተፍ አለብን በሚል በአራት ጄነሬሽን ከስሌቨሪ ጀምሮ ይሄዱ
ብዙ ስላሉና በዓለም ላይ the most powerful nation የሆነውን አሜሪካን ሁለት ተርም የጥቁር የሆነ ሰው ኦባማ የመራ ደርሷልና ስለዚህ በዚህ ሂደት አፍሪካ ብቻዋን በፓን አፍሪካኒዝም ኮንሰፕት ብቻ ሳይሆን ግሎባል ብላክ ፒፕል በሙሉ ተሰባስበው መሰረታዊ የሆነ የጥቁርን ማንነት ባህል እሴት ራሱ በጥቁር ዲፋይን መደረግ አለበት የሚል ኢሹ አነሳን ስለዚህ መሰረታዊ ችግሮች ምንድናቸው የጥቁራል አንዱ መሰረታዊ ችግር የታሪክ ችግር ነው ከኮሎኒያሊዝም አንፃር ጀምሮ የጥቁር ታሪክ እየተዛባ የተጻፈ ነው ትርክቱ በሙሉ የተዛባ ስለሆነ የአፍሪካውያን ችግር ብቻ ሳይሆን አብዛኛው የአፍሪካውያን ችግር ወይም ታሪክ የተጻፈው በዩሮፒያንስ ስለሆነ ከነሱ ፐርስፔክቲቭ የተጻፈ ነው ስለዚህ ከዚህ በኋላ ታሪካችን ተዛብቷል ያሉ መኖር አያሻም አያስፈልግም ስለዚህ የጥቁር ህዝብ መሰረታዊ አንዱ ትልቁ ችግር ሂስትሪ ነው በዚህ ጉዳይ ላይ መስራት አለብን የሚል አወጣን ፕሮብሌሙ ሁለተኛው ሄሪቴጅ ነው ጥቁር ህዝብ በአብዛኛው በኮሎኒያሊዝም ከፖስት ኮሎኒያላይዜሽን በኋላ ንብረቱ ሀብቱ ቅርሱ ተዘርፎ በተለያየ ዓለም በኮሎኒያሊስቶች ሀገር ውስጥ ነው ያለው ስለዚህ ስለ ኢትዮጵያ ጥናት ለማድረግ ለንደን መሄድ አለብህ ወይ ፓሪስ መሄድ አለብህ ወይ ጣሊያን መሄድ አለብህ ዌስት አፍሪካም እንደዚሁ በፈረንሳይ ኮሎኒያሊዝም ስር ስለነበሩ ወደዛ መሄድ አለበት ስለዚህ ይሄ ሄሪቴጅ የጥቁር ሄሪቴጅ መሰባሰብና ወደ ያገሩ መመለስ አለበት ሶስተኛው ሶስተኛው ችግር ደግሞ የሆነው ኤጁኬሽን ነው ትምህርት ነው ከኮሎኒያሊዝም በኋላ በስኮላርሺፕ መልክ አገሮች በሙሉ በአውሮፓ በአሜሪካ ብዙ ስኮላርሺፕ ሰዎች ሄደዋል አፍሪካውያን ስለዚህ ሄደው ግን የሚማሩት የዩሮፒያን የትምህርት ስርዓት ነው ዩኒቨርሳል ኤጁኬሽን የሚባል በዩናይትድ ኔሽን የጸደቀ ስለነበረ አገር በቀል ዕውቀትን በሙሉ የሚያጠፋ ማንነትን የሚያስገድ የአውሮፓውያንን እሴትና ቫልዩና አስተሳሰብ ብቻ ፕሮሞት የሚያደርግ ስለሆነ ይሄ ትክክል አይደለም ስለዚህ ወደፊቱ አገር በቀል ዕውቀት ላይ ያተኮረ በኢንተርፕረነርሺፕ እና በኢኖቬሽን ላይ የተመሰረተ የትምህርት ፖሊሲ መቀረጽ አለበት በአውሮፓ በአሜሪካ የሚኖሩ ጥቁር ወጣቶች ስለ አፍሪካ ስለ ጥቁር ህዝብ ታሪክ አይማሩም ትምህርት አይሰጥም ጀነራል አፍሪካን ሂስትሪ ከሚባለው ውጭ ስለዚህ በአውሮፓም በአሜሪካም የሚኖሩ ጥቁሮች የጥቁርን ታሪክ ማወቅ አለባቸው ስለዚህ ኤጁኬሽናል ሲስተሙ አገር በቀል ዕውቀት ላይ ያተኮረ መሆን አለበት በሚል መሰረታዊ የሆኑ ሶስት የጥቁር ህዝቦች ችግሮች ነው የነቀስነው ታሪክ ሄሪቴጅ እና ኤጁኬሽን ስለዚህ ይሄንን የሚያስተባብር ከኒዮ ኮሎኒያል የስትራቴጂ ውጭ የሆነ እስካሁን ከፖስት ኮሎኒያሊዝም ላይ ኒዮ ኮሎኒያል ሜቶድ ሲሆኑ በተለያየ መልክ ነበሩ እነሱም አሁን እያረጁ ስለሆነ ይሄው በአለም ላይ አሁን አሜሪካ በወሰደው ፖሊሲ ትልቅ ሽፍት ነው ያለው በዚህ ሂደት ውስጥ የጥቁር ላይ ያተኮረ በጥቁር የሚመራ እና ኮምፒቲቲቭ የሆነ በታሪክ ላይ በሄሪቴጅ ላይ በኤጁኬሽን ላይ የተመሰረተ ማዕከል ማቋቋም አለብን የሚል ለ10 ዓመታት ያህል ዲቤት አድርገን ከዛ በኋላ በእነዚህ ችግሮች ላይ ተስማማን በታሪክ በሄሪቴጅ እና ኤጁኬሽን ላይ ከዛ በኋላ ይሄ ከሆነ በኋላ ሴንተሩ የት ይሁን ነው እንግዲህ ቀጥሎ የመጣው ሴንተሩን ለማቋቋም ብዙ የተለያዩ አፍሪካ ውስጥ ነው መሆን ያለበት ተባለ የለም አፍሪካ ሰላም የለውም ችግር አለ ስለዚህ መሆን ያለበት አሜሪካ ወይም ዩሮፕ ነው የሚል ነበር ግን እሱ ሊሆን አልቻለም አፍሪካ ነው መሆን ያለበት ከአፍሪካ ውስጥ ደግሞ የትኛው ሀገር ይሁን ወደሚለው የተለያዩ ሀገሮች የራሳቸውን ዲቤት አቀረቡ ጋናዎች እዚህ መሆን አለበት ፓን አፍሪካኒዝም መስራችኛ ነን ይላሉ ሴኔጋሎች የራሳቸውን ሼክ አንተን ዲዮፕ የሚባል ሶሲዮሎጂስት ስለነበራቸው በሱ ስም እሱንም ለማስተዋወስ ተብሎ
እዛ መሆን አለበት የሚሉ አሉ። ካሪቢያን ሀገሮችም እንደዚሁ። ግን መጨረሻ ላይ በተለያየ አይነት ክራይቴሪያ ሴንተሩ ኢትዮጵያ መመስረት አለበት። ኢትዮጵያን የተመረጠችበት ምክንያት ወደ 14 ቢሆኑ ምክንያቶች ቀርበው ነው። አንደኛ የሰው ልጅ መገኛ መሆኗ፣ የራሷ የጽሁፍ ያላት መሆኗ፣ የራሷ የዘመን አቆጣጠር ያላት መሆኗ፣ የቡና መገኛ መሆኗ፣ በግሎባል ሴኩሪቲ ላይ ወታደር በመላክ በኮሪያ በኮንጎ ከፍተኛ አስተዋጽኦ ያበረከተች ሀገር መሆኗ፣ የሊግ ኦፍ ኔሽን መስራች ብቸኛ ጥቁር ሀገር መሆኗ፣ የነን አላይን ሙቭመንት መስራች መሆኗ፣ ለብዙ ዘመናት ላልተቋረጠ ጊዜ ሁለት ትላልቅ ሀገሮችን ሱዳንና ግብፅን ያልተቋረጠ የውሃ ፍሰት ፍሬሽ ዋተር የምትሰጥ ሀገር መሆኗ፣ በአሁኑ ጊዜ ኮንቴምፖራሪ አፍሪካምና በጥቁር ህዝብ ደግሞ የአፍሪካ መመኪያ የሆነ የኢትዮጵያ ኩራት የሆነ ኤርላይንስ ያላት መሆኗ፣ የአፍሪካ ዩኒየን እና ዓለም አቀፍ ድርጅቶች መገኛ መሆኗ፣ እነዚህ ተዘርዝረው በእነዚህ ምክንያት ሄድኳርተሩ እዚህ ሀገር እንዲሆን ተወሰነ። ዲሰምበር 8 2023 ማለት ነው። በአፍሪካ ዩኒየን እና በውጭ ጉዳይ ሚኒስቴር ትብብር በይፋ ድርጅቱ ተመሰረተ። መልካም። ምናልባት እዚህ ጋር ላይ አሁን የጠቀሱልኝ ምክንያቶች ቢኖሩም አሳማኝ ምክንያቶች፣ ነገር ግን ከዛ ባሻገር ዲፕሎማሲያዊ ጥረቱ ቀላል አልነበረም። በዚህ ሂደት ውስጥ ላይ ምናልባት የኢትዮጵያ መንግስት ማዕከል ወደ ኢትዮጵያ እንዲመጣ ምን አይነት አስተዋጽኦ አድርጎ ነበር? የነበረው የሚመለከታቸው አካላት የነበረው ድርድር ምን ይመስላል? እንግዲህ ማዕከሉ ወደዚህ እንዲመጣ ከፍተኛ ርብርብ የኢትዮጵያ መንግስትም አድርጓል። በተለይ የኢትዮጵያ ኤምባሲ ለንደን ከመጀመሪያው ጀምሮ ላለፉት 4 ዓመታት በተከታታይ ኤምባሲውን ክፍት በማድረግ ዲቤቱ ዛው ኤምባሲ ውስጥ የዚህ ዓለም ጥቁር ህዝቦች ዲቤት ወደ ሴንተሩ ወደዛ እንዲሆን ለማድረግ ከፍተኛ ጥረት ተደርጓል። ከዛ በፊት ደግሞ ሴንተሩን እዚህ ከመክፈት በፊት ወደ 16 ከተለያዩ አገራት የተውጣጡ ፕሮፌሰሮች የጥቁር ፕሮፌሰሮች እዚህ መተው በውጭ ጉዳይ ሚኒስቴር ካሉ ባለስልጣናት ጋር ከፍተኛ የሆነ ድርድርና ውይይት አካሂደዋል። ክቡራቱ ደመቀ መኮንን ውጭ ጉዳይ ሚኒስትር እያሉ በዚህ ሂደት ውስጥ ደግሞ የአዲስ አበባ ከተማ አስተዳደር ከንቲባ ለካቢኔያቸውን በመሰብሰብ እነዚሁ የመጡ ህዝቦች ኬዛቸውን ኢትዮጵያ ግሎባል ብላክ ሂስትሪ ሄሪቴጅ እና ኤጁኬሽን ሴንተር ለምን እዚህ መመስረት እንዳለበት ፕሬዘንቴሽን አድርገው በዚህ ሂደት ውስጥ የከተማ አስተዳደሩ በከፍተኛ ደስታ በመቀበል ሴንተሩ እዚህ እንዲቋቋም ከፍተኛ እገዛ አድርገዋል። በዛ ሂደትም ህጋዊ መስፈርቱን አሟልቶ ድርጅቱ በህጋዊ እውቅና አግኝቶ በህግ ከተመዘገበ በኋላም የከተማ አስተዳደሩ አድዋ ሙዚየም የተሟላ ቢሮ በመስጠት ከፍተኛ የሆነ እገዛና ትብብር አድርገዋል። ስለዚህ በዚህ ሂደት ውስጥ የቱሪዝም ሚኒስቴርም እንደዚሁ ከፍተኛ አስተዋጽኦ አድርጓል። የመጡ እንግዶችን በማስተናገድ በጉዳዩ ዙሪያ በመወያየት ድርጅቱ እዚህ ቢከፈት ኢትዮጵያ በከፍተኛ ደረጃ ድጋፍ እንደምታደርግ ይሄም ደግሞ የቆየ ተሞክሮ ያላት ሀገር በመሆኗ የጥቁር ድርጅትን በማገዝ እንደ ኤዩ አፍሪካ ዩኒየን ዩሮፒያን አፍሪካን ኢኮኖሚክ ኮሚሽን ሌሎች የጥቁር ኦርጋናይዜሽኖች ኢትዮጵያ ላይ የተቋቋሙትን በማገዝ ልምድ ያለው ታማኝነት ያለው መንግስት ስለሆነና አስተዳደሩም ይሄን በማረጋገጥ በገቡት ቃል ኪዳን መሰረት ያው በአሁኑ ጊዜ የተሟላ ቢሮ ሰጥተውን ወደ ተግባራዊ እንቅስቃሴ ገብተናል። በጣም ጥሩ። ምናልባት አንዱ ሌላው ጥያቄ ቅድም እርሶም እንዳነሱት የሚባለው ነገር አፍሪካ ከቀኝ አገዛዝ ነፃ ከወጣች በኋላ ንብረቶቿ በሙሉ ሀብቶቿ በሙሉ ተዘርፈዋል። የማንነት መገለጫ የሆኑት በሙሉ ቅርሶች ተዘርፈዋልና ቅድም እርሶም እንዳሉት አንዳንዴ ጥናትን ለማድረግ ስለ አፍሪካ የግድ አውሮፓ መሄድ ያስፈልጋል ወይም ሌላ ሀገር። ከዛ ባሻገር ደግሞ በኦንላይን ላይ እየተሸጡ ከፍተኛ የሆነ አፍሪካው ላይ የስነ ልቦና ጫና አለው፣ ለነሱ ደግሞ ገቢ ያለውና
ከዚህ አንፃር ብዙ ድርድሮች የተደረጉ ኢትዮጵያ በተለያየ ጊዜ በተናጠል ብዙ ቅርሶችን አስመልሳለች። የቴዎድሮስን ጸጉር መጥቀስ ይቻላል። በወቅቱ በነበረው ጦርነት የተሰረቁ አንዳንድ ቅርሶችን ተመልሰዋልና ከዚህ አንፃር ይሄ ማዕከሉ አሁን ከተመሰረተበት ጊዜ ወዲህ እንደው ቅርሶችን ለማስመለስ ያደረገው ጥረት ምን ይመስላል? ያሉ ዲፕሎማሲያዊ ጥረቶች እንዲሁም የተመለሱም ካሉ እስኪ እንግዲህ እስካሁን ድረስ የአፍሪካን ቅርስ ለማስመለስ አገሮች ባይላተራል የሆነ የሁለትዮሽ ድርድር እያደረጉ ብዙ ቅርሶቻቸውን በማስመለስ ላይ ይገኛሉ። በዚህ ሂደት ውስጥ ለምሳሌ የኢትዮጵያ የአፄ ቴዎድሮስ ልጅ አለማየሁ ቴዎድሮስ ጸጉር፣ የአፄ ቴዎድሮስ ጸጉር እንዲሁም ሌሎች የብራና መጻሕፍት ታቦታት እንዲመለሱ ባይላተራል በሆነ በሁለትዮሽ ግንኙነት አገሮች በሙሉ በማስመለስ ላይ ናቸው። የኛ የግሎባል ብላክ ሴንተር ዋናው ዓላማ ሄሪቴጅ ያልንበት ምክንያት ብዙ አገሮች በሚያደርጉት ቅርስ የማስመለስ ሂደት ቅርሱ ሲመለስ የት ይቀመጥ የት ይሁን የሚል ጭቅጭቅ ያስነሳል። ስለዚህ እኛ ምንድነው ያደረግነው? ሄሪቴጅ ሴንተር እዚህ ግሎባል ብላክ ሚውዚየም ኢትዮጵያ ላይ እንዲሰራ ነው ዋናው ዓላማችን። ስለዚህ በዓለም ላይ ያሉ ቅርሶች የጥቁር ቅርሶች በሙሉ እዚህ ኢትዮጵያ ላይ ግሎባል ብላክ ሚውዚየም ስለምንገነባ ለዛ የሚሆን ቦታ የከተማ አስተዳደሩና መንግስት እንደሚሰጠን ያው በሂደት ላይ ነው ያለነው። በዛ ሂደት ላይ ትልቁን ሚውዚየም የግሎባል ብላክ ሚውዚየም ካረግን በኋላ በዓለም ላይ ያሉ በዌስት አፍሪካ፣ በሴንትራል አፍሪካ በሁሉም የተዘረፉ ቅርሶች እዚህ በመምጣት ለአጥኚዎች ለሁሉ ነገር ክፍት እንዲሆን በአፍሪካውያንም በሙሉ የራሳቸው ቤት መጣ ማለት ነው። ስለዚህ እነሱም ደግሞ በኮፒ ደረጃ ሌሎች ሀገሮችም ደግሞ ከፈለጉ በባይላተራል በሆነ ከኛ ጋር ዲል ያደርጋሉ ማለት ነው። በዚህ ሂደት ውስጥ እንግዲህ ዋናው ዓላማችን ግሎባል ብላክ ሚውዚየም መገንባት ነው። ሚውዚየሙ የተዘረፉ ቅርሶችን ዲስፕሌይ የሚደረግበት ነው አንዱ። ሁለተኛው ደግሞ በአሁኑ ጊዜ በዓለም ላይ በሳይንስ፣ በቴክኖሎጂ፣ በሂስትሪ፣ በኢኖቬሽን፣ በሄሪቴጅ ፕሮሚነንት የሆኑ በጣም ታዋቂ የሆኑ በአትሌቲክስ፣ በፉትቦል የሆኑ ጥቁሮች የነሱን የተሸለሙበትን የሚያገኙትን ነገር በሙሉ እዚህ ዲስፕሌይ እንዲደረግና የጥቁር ህዝቦች እና የሌሎችም የአፍሪካ ወዳጆች የጥቁር ወዳጆች እየመጡ እንዲጎበኙት በዚህ ሂደት ኢትዮጵያ የዓለም የጥቁር ህዝቦች ሄሪቴጅ ሳይት እንድትሆን ነው ቪዥናችን፣ አሰራራችን እና በዚህ ሂደት ላይ ነው ያለነው። ቅርስ የማስመለሱ ሂደት እንዳለ በአገሮች እንደቀጠለ ነው። ይሄን ግን ሴንትራላይዝድ የሆነ በተማከለ መልኩ ለማቅረብ የበፊቱን የተዘረፉትና አሁን ያለውን ሳክሰስ ስቶሪ የያዘ ሚውዚየም ለመገንባት በዚህ ሂደት ላይ የተለያዩ ፍላጎት ያላቸው ይሄን ለመደገፍ የሚፈልጉ አገሮችም ሆኑ ፊላንትሮፒስት ባለሀብቶች ለዛ እገዛ እንዲያደርጉ ጥረት እያደረግን ነው። አገራቶች በባይላተራልም ቅርሶችን ሲያስመልሱ ማለት ለዚህ ለጥቁር ህዝቦች ሙዚየም ይሰጣሉ ማለት ነው። እስካሁን ድረስ አገራት በሙሉ በየግላቸው ሙዚየም አላቸው። ነገር ግን ገና ይሄ የተመለሰው ትንሽ ነው። የኛ ድርጅት ግን ይሄን ሙዚየም ከገነባን በኋላ በዓለም ላይ ያሉ ብዙ ችግር ያለ የት ቦታ ሙዚየሙ ሆዶ ይቀመጥ የሚለውን ነገር የሚፈታ ማዕከልን ያተኮረና የጥቁር እሴቱን ፕሪዘርቭ በማድረግ ትራክ ሪከርድ ያላት ሀገር ኢትዮጵያ ስለሆነች ይሄ ሙዚየም እዚህ ይገንባ ነው የደረስንበት። በዛ ሂደት ላይ በበላይነት በኃላፊነት ግን ባይላተራል ሀገሮችም እየደገፉ ወደዚህ ሙዚየም የማስገባት የማምጣት ሂደት ይካሄዳል የሚል እምነት አለን በትብብር ለመስራት። በጣም ጥሩ። ምናልባት ሌላ ወደ ቀጣይ ጥያቄ ሳልፍ የዚህ ማዕከሉ መቋቋም ለጥቁር ህዝቦች ወይም ደግሞ ለፓን አፍሪካኒዝም መነቃቃት ምን አይነት አስተዋጽኦ ሊኖረው ይችላል ብሎ መገመት ይቻላል? እንግዲህ እንደሚታወቀው ፖስት ኮሎኒያል አፍሪካ በተለይ በኒዮ ኮሎኒያል ሜቶድ ኦፍ ዲኮሎናይዜሽን የሚባለው በዛ መልክ የሄደ ነው። እንደምታውቀው አገሮች ነፃ ወጡ ይባል እንጂ ነፃ መውጣታቸው የተረጋገጠ ሆኖ ያየ ነው።
ኮሎኒያሊዝም ፌስ ቱ ፌስ ፊት ለፊት ቢቀርም ኒዮ ኮሎኒያል ስትራቴጂ የሚባልና ሜተድስ ተነድፈው የአፍሪካ ህዝቦች ልጆች በማይግሬሽን ፎርም በዲቪ ፎርም በስደትና በትምህርት በስኮላርሺፕ ፎርም በዛ እያለ በሙሉ በወዶ በኃይል በኮሎኒያል ከመገዛት ይልቅ በወዶ ገብነት እየሄደ ሰው የተለያየ ሀገር ዜግነቱን እየቀየረ ነው ያለው እና ኢንዳይሬክትሊ ኒዮ ኮሎኒያል ሲባል ዝም ብሎ ቲዮሪ አይደለም ቅኝ አገዛዙ ቀጥሏል ብለን ነው እኛ ምናምን ከዚህ ከኒዮ ኮሎኒያል በሜቶዱ ነው የምታየው እንግዲህ ስልቱ ነው የተቀየረው ስለዚህ አፍሪካ የተወለደ ልጅ አሜሪካ ሄዶ ህይወትና ዜግነት ከሱ ነው የሚጀምረው ስለዚህ ያው ኒዮ ኮሎኒያል በፍላጎት ሄድክ ግን ለመሄድ ደግሞ ሪዝን ሳብኮንሺየስ የሆነ ሪዝን መስጠት አለብህ የፖለቲካ ለመረጋጋት አለብኝ ዘመዶች አልቀውብኛል እንደዚህ ሆኛለሁ ብለ ነው እዛ እንትን ምትል ተመልሼ መሄድ አልችልም ሀገሬ ብለ ነው ሀገር ነፃ እንዲወጣ ታግለ በኋላ ግን መኖር የማትችልበት ሀገር እንዲህ አይነት ነው ውጥንቅጡ የወጣ ነው የጥቁር ህዝብ ታሪክ እና ይሄን ጉዳይ በተመለከተ አሁን በውጭ ሀገር ሄደው 3-4 ጄኔሬሽን የሆኑ ትላልቅ ስልጣን ያላቸው በሁሉም ዘርፍ ያለ በጣም ብዙ ጥቁር ነው ያለው ስለዚህ ያ ጥቁር አሁን አፍሪካን ማገዝ አለበት ብለን ነው ምን ፈልገው ለዚህም ነው ይሄን ሴንተር እዚህ እንዲቋቋም ያደረግነው ስለዚህ ይሄ ሴንተር እዚህ መቋቋም አንደኛ ኢትዮጵያ የጥቁር ህዝብ ሴንተር ኦፍ አቴንሽን እንድትሆን እናረጋለን ከኢትዮጵያ እየተነሱ ደግሞ በጎረቤት ሀገሮች the best airlines አለን በዛ መሰረት ኢትዮጵያ እንደ ካታሊስት ሆና የጥቁር መነቃቃት ሌላ ስኬል ይዞ ከፓን አፍሪካኒዝም የቲዮሪ ዝም ብሎ የቲዮሪ ሳይሆን ከዛ ባለፈ ነው ይሄድ ነው ስለዚህ አጠቃላይ ፓን አፍሪካኒዝም የአፍሪካን ህዝቦች አንድ የሚያደርግና መወደትን የሚፈጥር ነው ይሄኛው ግን ግሎባል ብላክ ስኬሉን ከፍ አድርጎ ያ ፓን አፍሪካኒዝም በውስጡ ያለ ከፖለቲካል ሪቶሪክ አልፎ ወደ ኢኮኖሚክ ሪቪው በቱሪዝም በኢንቨስትመንት ጥቁር ባለሀብቶች ሴሌብሪቲስ በሙሉ እንዲሳተፉ ለማድረግ የሚያስችል ነው መንገድ ዘነው ይሄ ምናልባት አንዱ ሌላው የሚነሳ አፍሪካ የጥቁር ህዝቦች ላይ ትርክትን በተመለከተ ነውና እንደሚታወቀው ከቀኝ አገዛዝ በኋላ የጥቁር ህዝቦች ላይ በተለይ ደግሞ አፍሪካ ላይ ያሉ ትርክቶች የተዛቡ ናቸው ምናልባትም አፍሪካውያን ታሪክ እንደሌላቸው ሰርቶ መለወጥ እንደማይቻል እና ስቲል የነጮች ገዛ ያስፈልጋል የሚሉ ትርክቶችና ቀረጻዎች አሉና ምናልባት ይሄን ከማስቀረት አንፃር የዚህ ማዕከል ትልቅ ስራ ይመስለኛል የተቋቋመበትም ዓላማ ስለሆነና እኒህን ነገሮች ከማስገንዘብ ግንዛቤ ከመፍጠር አንፃር ጉዳዩ ትክክል እንዳልሆነ ስራዎችን ከመስራት አንፃር ያሉ እንቅስቃሴዎች ምን ይመስላሉ አሁን እንግዲህ እንደሚታወቀው የጥቁር ህዝብ ታሪክና ትርክት የኮሎኒያል ትርክት ነው ኮሎኒያል ትርክት ደግሞ የገዢው ኃይል የራሱን ታሪክ የጻፈው ነው ስለዚህ በዚህ ሂደት ውስጥ ይሄን ተቋቁማ የኖረች ሀገር ኢትዮጵያ ብቻ ናት ለዚህ ነው የጥቁር ህዝብ ፕራይድ ተደርጋ የጥቁር ህዝብ ማዕከል እንድትሆንም የዓለም ጥቁር ህዝብ በኢትዮጵያ ላይ ምንም የማያወላውል አቋም ያላቸው በዚህም ሂደት የጥቁር ህዝብ ኢንፌሪዮሪቲ የሌለበት መሆኑ የኢትዮጵያ የራሱ የጽሁፍ ስርዓት የራሱ የቀን አቆጣጠር ስርዓት የራሱ ስፒሪቹዋል እና ካልቸራል እና ሶሻል እሴቶች የጥቁር ህዝብ ቅርሶች ናቸው ሌሎች ሀገሮች እንደ ኢትዮጵያ የነበሩ ሀገሮች ነገር ግን በኮሎኒያሊዝም ምክንያት እነዚህ እሴቶቻቸው ጠፍተዋል ስለዚህ ኢትዮጵያ ሊቪንግ ዊትነስ ናት ለነሱ በዚህ ሂደት ውስጥ ታሪክን የማስተካከል ስራው በአሁኑ ጊዜ በጣም ብዙ ጥቁር ምሁራን ሂስቶሪያንስ አርኪኦሎጂስቶች ሶሲዮሎጂስቶች ፖለቲካል ሳይንቲስቶች ተፈጥረዋል በአለም ላይ ስለዚህ ይሄንን ነገር የማስተካከል ስራ ነው
ትርክቱን የማስተካከል ስራ ነው እንጂ ዋይት ማን እንዲያረገ የሚለው ጊዜ አልቋል ባይነንኛ። ስለዚህ ማንንም ብሌም ማድረግ አንችልም። ስለዚህ ምሁራን ጥቁር ምሁራን በአውሮፓ በአሜሪካ በአፍሪካ ያሉ የጥቁርን ህዝብ እውነተኛ ታሪክ ከኪነተ ቃል ወጥቶ ወደ ስነ ጽሁፍ ታሪክ እንዲሆን የማድረግ ነው። ሁለተኛ ለዚህም ነው ኤጁኬሽናል ሲስተሙ በአፍሪካ ያለው የትምህርት ስርዓት ሀገር በቀል ዕውቀት ላይ ማተኮር አለበት። የሀገራችን ተረትና ምሳሌ ያለን ሀብት ምን እንደሆነ ሶሻል ካፒታላችን ምን እንደሆነ ባህላዊ እሴቶቻችን መንፈሳዊ ቅርሶቻችን የሞራል ጉዳዮች እንደዚህ የዩሮፒያን ሜንታሊቲ ተይዞ ነው የተኖረው። እሱ የትም ስላላደረሰን ማስተካከል አለብን ነው። ስለዚህ ከህፃናት ጽሁፍ ጀምሮ የትምህርት ሲስተሙ እንደገና መቃኘት አለበት። በየሀገሩ በአፍሪካ ሀገር ባለው ተጨባጭ ሁኔታ እንዲያደርግ ያን ማነቃቃት አዌርነስ መፍጠር በዚህ ላይ ኢትዮጵያን በተጨባጭ ምሳሌ መውሰድ ኢትዮጵያን ማዕከል አድርጎ ማድረግ ነው እንግዲህ አንዱ ትልቁ ስራችን እና የዚህ ሴንተር ከተቋቋመ እንግዲህ 1 አመቱ ነው። እንደምታውቀው 1 አመት ተኩል ሆነው ኦፊሻል ከሆነ የመጀመሪያው አመት ስብሰባችን ከአፍሪካ ዩኒየን ጋር በተገናኘ ባለፈው ማክበራችን አንተም አይተሃል ነበርክ። በዚህ የግሎባል ብላክ ካውንስሉ የመጀመሪያውን ስብሰባ አካሂዷል፣ አኑዋል ስብሰባ። በዚህ ሂደት 3 መሰረታዊ ውሳኔዎችን አስተላልፏል። አንደኛው አድዋ በየአመቱ የሚከበረው በዓል የጥቁር ህዝብ ሄሪቴጅ ነው። አድዋ is a victory of black people በሚል ካውንስሉ አጽድቋል። ይሄን በተመለከተ በየአመቱ የሚከበረው አድዋ በአንድ ቀን ሳይሆን ብላክ ቪክትሪ መንዝ ብለን ወሩን ሙሉ እንደምናከብር ይሄም ሂደት ደግሞ በኢትዮጵያ ፓርላማ እንዲጸድቅልን በፓርላማ እያስገባን ነው። ዋንስ በፓርላማው ከጸደቀ በኋላ ለአፍሪካ መሪዎች ስብሰባ እናቀርብና እነሱ ሞሽን አስገብተን ሪዞሉሽን አዶፕት እንዲያደርጉት እናደርጋለን። በዚህ ሂደት ውስጥ በየአመቱ አድዋ የብላክ ሄሪቴጅ እና ብላክ ሂስትሪ መንዝ ቪክትሪ መንዝ ሆኖ በየአመቱ ኢትዮጵያ ብቻ ሳይሆን በሁሉም ጥቁር ባለበት ሀገር ውስጥ እንዲከበር የማድረግ ተልዕኮ ይዘን ነው እየተንቀሳቀስን ያለነው። በዚሁ በተጓዳኙ ደግሞ በየአመቱ በጥቁር ህዝብ ኢኖቬሽን በጥቁር ህዝብ የሙዚቃ የኪነት ማህበራዊ የካልቸር በሁሉ ዘርፍ በጣም ከፍተኛ ውጤት ላስመዘገቡ ላመጡ ለጥቁር ህይወት መለወጥ ከፍተኛ አስተዋጽኦ ላበረከቱ በየአመቱ አድዋ አዋርድ የሚል የአድዋ ሽልማት አለ። የአዋርዱ ስም አድዋ አዋርድ ይባላል እና እነዚህ በዓለም ላይ ያሉ ጥቁር ህዝቦች በጎ ነገር ለሰሩ ከፍተኛ አስተዋጽኦ ላበረከቱ የአድዋ አዋርድ እንሸልማለን ማለት ነው። ይሄ ኢትዮጵያን በዓለም ላይ ከፍተኛ የሆነ በጥቁር ህዝብም ሆነ በጥቁር ህዝብ ወዳጆች ዘንድ በአእምሯቸው እንዲይዟት የኢትዮጵያ እሴት እና የኢትዮጵያ ቀደምት አባቶቻችን የሰሩ ነገሮችን ሪብራንድ አድርገን የጥቁር ህዝብን አነቃቅተን አገራችን በኢኮኖሚ በተለይ በቱሪዝም በካልቸራል ቱሪዝም በሶሻል ቱሪዝም ከፍተኛ የሆነ ቦታ እንዲኖራት ለማድረግ ነው ጥረት እያደረግን ያለነው። እነዚህ መሰረታዊ ኮር አይዲያስ ናቸው። ግሎባል ብላክ ሴንተር የኢትዮጵያ ብሔራዊ ጥቅም ለማራመድ ከምንችልባቸው ብዙ ዘዴዎች አንዱ ይሄ መሰረታዊ የሆነ ዘዴ ነው። በዓለም ያሉ የአባቶቻችን አያቶቻችን የዚችን ታሪክ ታላቅነትና የህዝቦቿን ያለፉበትን ህይወት በዚህ ሴንተር አማካኝነት ሌሎች ጥቁር ህዝቦች ጋር በማጋራት የሀገራችን ብሔራዊ ጥቅም ለማራመድ አይነተኛና ቁልፍ የሆነ ማዕከል ነው ብለን ነው የምናምነው። ገቨርኒንግ ስትራክቸሩንም ለመጥቀስ ያህል ከድርጅቱ ፔትረን አለው። ፔትረናችን በዓለም ላይ በአፍሪካን አሜሪካን ባክ ቱ አፍሪካ ብሎ የሰበከው ማርከስ ጋርቬ የሱ ልጅ ዶክተር ጁልየስ ጋርቬ ናቸው። እሳቸው አሜሪካ የሚኖሩ
የድርጅታችን ፔትረን ናቸው። ራሱ ሴንተሩ ግሎባል ብላክ ካውንስል አለው። ካውንስሉ በፕሬዝዳንትና በሁለት ቫይስ ፕሬዝዳንቶች ነው የሚመራው። ፕሬዝዳንታችን ክቡር አቶ ደመቀ መኮንን ናቸው የካውንስሉ ፕሬዝዳንት። ምክትል ፕሬዝዳንት አንድ ከአፍሪካ ዶክተር ሲልቪያ ከሳውዝ አፍሪካ ናቸው። አንድ ከዩሮፕ ዶክተር ሮቢን ዎከር የሚባሉ እሳቸው ናቸው። እነዚህ የካውንስሉ ጋቨርኒንግ ስትራክቸሩን ለመግለጽ ያህል ነው። በዚህ ሂደት ውስጥ ዋና የዴይ ቱ ዴይ ስራው በቦርድ ኦፍ ዳይሬክተር ነው የሚመራው። የቦርድ ኦፍ ዳይሬክተሮች ቼርማን የቀድሞው የሴራሊዮን ፎሬን ሚኒስተር ፕሮፌሰር ዴቪድ ፍራንሲስ ናቸው። ሌሎች አባላት ቦርዶች ከናሚቢያ፣ ከናይጄሪያ፣ ከጃማይካ፣ ከአሜሪካ፣ ከዩኬ የተውጣጡ የቦርድ አባላት አሉ። ያ ቦርድ የሚመራው ግን በዴቪድ ፍራንሲስ ነው። በዛ ስር ሴክሬታሪያት አለ። ሴክሬታሪያታችን ኢትዮጵያዊ ሆኖ የሲኦ የሆነው ጀነራል ሴክሬታሪ አቶ ጸጋዬ ጫማ ናቸው። በዛ ሂደት ውስጥ ደግሞ የፒአር ፓርትነርሺፕ እና ኮሙኒኬሽንሱን ደግሞ ዘርፍን ይመራል ማለት ነው። ስለዚህ ስትራክቸራችን ከላይ በፔትረን ነው የሚመራውና በዚህ ሂደት ላይ ነው ያለው። ይህን ድርጅት ማጠናከር በሚቀጥለው አዌርነስ ክሪኤሽን ላይ ነው እየሰራን ያለነው። ከዩኔስኮ ጋር የሜሞራንደም ኦፍ አንደርስታንዲንግ ለመፈራረም ኦልሬዲ ስብሰባ ነበረን። ፕሬዝዳንታችን ፓሪስ ተገኝተው ከሚመለከታቸው አካሎች ጋር ተወያይተው አሁን የመፈራረም ሂደት ላይ ነን። ከአፍሪካ ዩኒየን ጋር ድርጅቱን ላውንች ሲደረግ በፓርትነርሺፕ ከኢትዮጵያ መንግስት ጋር በጋራ ነው ተባብረው ነው ከነሱም ጋር የትብብር ማዕቀፍ ውስጥ እየገባን ነው። ከቱሪዝም ኮሚሽን ጋር የትብብር ስምምነት አድርገን ወደ ስራ ገብተናል። በዚህ ሂደት እንግዲህ ላይዘን ኦፊሶች በተለያየ ሀገር ነው የሚኖሩን። ጃማይካ ይኖረናል፣ አትላንታ አሜሪካ እና ጁሊየስ ጋርቪ ያሉበት ይኖረናል፣ ሳውዝ አፍሪካ ይኖረናል፣ ከሴንትራል አፍሪካ ከኖርዝ አፍሪካ አድርገን በዚህ ሂደት የኢትዮጵያን ኢሜጅ ዊዝን በአፍሪካ ኮንቴክስት ሆኖ ኢትዮጵያ እንደ ማዕከል ሴንተርነቷ የራሳችንም የሀገራችንም ጥቅም የሌሎች አፍሪካኖች ወንድሞቻችን የጥቁር አጠቃላይ የጥቁርን ኮዝ ፕሮሞት ለማድረግ የተቋቋመ ድርጅት ነው። እንግዲህ በሂደት እየተጠናከረ ይመጣል የሚል እምነት አለን። በሀገራችንም ውስጥ አዌርነስ ለመፍጠር ከፍተኛ የሆነ ስትራቴጂ አጭር ረጅም ስትራቴጂዎችን አውጥተናል። በዚህ ሂደት ላይ ነው ያለነው። እናመሰግናለን። እናመሰግናለን። ውድ የጋዜጣ ፕላስ ተከታታዮቻችን ከአቶ ያለው ከበደ ጋር የነበረን ቆይታ የተከታተላችሁትን ይመስላል። በቀጣይ በሌላ ፕሮግራም እስክንገናኝ ድረስ መልካም ጊዜ